ኤዲቲንግ ለማድረግ ስንቶቻችንን ብዙ ዙሪያ ጥምጥም የምንሄደው በተለያዩ ነገሮችን ኤዲቲንግ ማድረግ እንችላለን። በኢንሹት በከብከት በማስተርካብ በተለያዩ ነገሮች እንዲሁም ደግሞ የተለያዩ ባነርና የተለያዩ ተምብሌት ለመስራት ፒክስል መጠቀም እንችላለን፣ ካቫ መጠቀም እንችላለን። እንዲሁም ደግሞ አዲስ የመጣለን ቻርጀር ጂፒቲ መጠቀም እንችላለን። እነዚህ ስንቶቻችንን የምናውቃቸው ብዙ ማናውቃቸው ልጆች አለን። ስለዚህ ዛሬ ቀለል ባለ መንገድ በትንሽ ዋጥር ባለ ሰከንድ ነው ማሳያችሁ። ስለዚህ እናንተ ተከታተሉኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁንም ሰላም ብያለሁ። ላይክ እና ሰብስክራይብ፣ ሼር፣ ኮሜንት አድርጉት ይሄን ቪዲዮ ለብዙዎች እንዲደርስ ማለት ነው። ዛሬም ማሳያችሁ በአይነቱ ለየት ያለ ኤዲቲንግ ነው ማሳያችሁ ማለት ነው። ከብከት እንዴት ነው የምንጠቀመው? በተለይ አዳዲስ ጀማሪዎች የሚሆናችሁ ለአዳዲስ ጀማሪዎች በጣም ብዙ ኤዲቲንግ የሚያደርጉ ፕሮፌሽናል የተባሉ ኤዲተሮች ያሳዩናል። ነገር ግን የነሱ 30 ደቂቃ 40 ደቂቃ ከዛ በላይ ነው የሚፈጅብን። ስለዚህ ያ ሎንግ ታይም ደግሞ እኛ የመዳም ቅመሞች ቁጭ ብለን ማየት አንችልም። ለምን? እዚህ ጋር ስራ ስላለ ግማሽ ልባችን ስራው ላይ ነው፣ ግማሽ ልባችን ደግሞ ኤዲቲንጉ ላይ ነው። ስለዚህ ያን አጠር ባለመልኩ በ10 ደቂቃ እስኪ በቀላሉ እንዴት አድርገን ኤዲቲንግ እንደምናደርግ ለመዳም ቅመሞች ነው ማሳያችሁ። ቀጥታ እናንተ ከብከት ከሌላችሁ ከፕላይ ስቶር ላይ አውርዱ ማለት ነው። ቀጥታ ነው የፕላይ ከብከት ሁሉ ጊዜ ኤዲቲንግ የማደርግበት ስለሆነ ቀጥታ ነው የምገባው ወደ ሊንኩ ብቻ ነው፣ ወደ ከብከት ሊንክ ነው የምገባው። እንግዲህ እነዚህ ኤዲቲንግ ያረኳቸው ናቸው ቅድም ማለት ነው። እነዚህን ትቻቸው ውልቅልና ወደ ኋላ ባግ ብዬ መለስና በአዲስ መልክ ነው ማሳያችሁ ለእናንተ። ይሄ ኤዲቲንጉን ከፍቼዋለሁ። ይሄንን እንግዲህ ኤዲቲንግ የማደርገው አንድ እንትን የለኝም፣ ቪዲዮ የለኝም፣ ግን ለእናንተ ለማሳየት ያክል ቀለል ባለ ነገር አሳያችኋለሁ። እነዚህ እስከዛሬ ኤዲቲንግ ያረኳችሁ እዚህ ጋር ጋላሪ እዚህ ጋር የሚቀመጡ ናቸው። ጋላሪ ውስጥም ገብተዋል። እነዚህን ቃስ ብላችሁ መደለት ትችላላችሁ። እናንተ ለመደለት ከፈለጋችሁ እንደዚህ ጋር ቪዲዮውን ትነኩታላችሁ። እናንተ አንድ ጊዜ ይሄ ቪዲዮ አለ፣ ከዚህ አንዳንዱ መደለት ትችላላችሁ። ግን ይሄ እንደዚህ ከምታደርጉ ሁሉንም ቪዲዮ ጠቅልሎ የሚይዝላችሁ ቦታ አለ። ይሄ ቦታ የቀስት ምልክት የሚያመለክተው እሱ ጋር ስትገቡ እነዚህ እስከዛሬ ኤዲቲንግ ያረጋችሁ ቪዲዮ እንደዚህ ተደርድረው ይቀመጣሉ። ስለዚህ እነዚህን ቃስ ብላችሁ እናንተ ስራ በሌላችሁ ሰዓት እያንዳንዳቸውን እነዚህ ሁለት ነጥብ በመታያቸው ከፊት ለፊቶቻችሁ ድሌት የሚል ይመጣል። እየደለታችሁ ባዶ ማድረግ ትችላላችሁ። ከውስጥም ደግሞ ከስልካችሁ ጋር ማጥራት ትችላላችሁ። ከስልካችሁ ጋር እንዴት እንደምታጸዱ ቪዲዮ ሰርቻለሁ፣ ገብታችሁ ማየት ትችላላችሁ ማለት ነው ቪዲዮውን። አሁን ግን እዚህ ጋር ማሳያችሁ እኔ ኤዲቲንግ ለማድረግ ስለሆነ ኒው ፒክቸር የሚለው ጋር ቀጥታ ፕላስ ምልክቱ ላይ ይገባለሁ። ከዛ እዚህ ጋር ቪዲዮ አሉ። እነዚህ ቪዲዮዎች ናቸው። እዚህ ጋር ደግሞ ፎቶ ከፈለጋችሁ እዚህ ጋር ፎቶ ታገኛላችሁ። እዚህ ጋር ቪዲዮ ይላል፣ እዚህ ጋር ፎቶ ይላል። ስለዚህ እናንተ መምረጥ አለባችሁ ቪዲዮ ነው ፎቶ ነው የምትፈልጉት የሚለውን። አሁን ለምሳሌ እኔ ቪዲዮ ወስጄ ላሳያችሁ፣ አንድ ቪዲዮ ወስጄ ላሳያችሁ። ይሄ አሁን የራሴ ቪዲዮ ነው። አናስ ያለ ጠር ያለ ቪዲዮ ስለሆነ እዚህ ጋር ልግባና በዛው ከለር እንዴት አድርጌ እንደማወጣለን ምናምን። አሁን ይሄ ቪዲዮ ምንም ኤዲቲንግ አልተደረገም፣ በካሜራ ነው የቀረጽኩት። ስለዚህ በስልክ ካሜራ ማለት ነው። ቀጥታ እዚህ ጋር ገባና ለዩቲዩብ ነው ለቲክቶክ ነው ምናምን የሚለውን አያለው። እዚህ ጋር ያያችሁ ነው ከስራ አሁን እንደገና ባግብዬ ተመለስኩኝ። አሁን ቪዲዮ ነው ማነሳው። ስለዚህ የዚችን የ43 ሰከንድ ቪዲዮ ወሰድኩኝና አድ የሚለውን ስጫ ነው ቀጥታ ወደ ኒው ፒክቸር የሚለው ጋር ከተታልኝ። ስለዚህ ቀጥታ እነዚህ እዚህ ጋር ከታች ጋር የሚታዩ ነገሮች አሉ። እነዚህ ምልክቶች ኤዲቲንግ ምናምን ቴክስት ኦቨርቴክ ምናምን የሚላለ። ስለዚህ ከሱ ጋር ይሄድና መጨረሻ ጋር ያለው ጋር አራት ማዕዘኑ ጋር እሱ ጋር ገባና ይሄንን ለምንድን ነው የምትፈልጊ ይለኛል። ከኢንሹት ጋር የተያያዘ ነው ብያቸዋለሁ። የተወሰነ የሚመሳሰል ነገር አለ። እኔ ለዩቲዩብ ስለምፈልግ 16 በ9 የሚለውን አደርጋለሁ። ከዛ ምን አደርገዋለሁ? በእጄ ዙም አረገዋለሁ፣ በእጄ ይዤ ማለት ነው። ይሄን ቪዲዮ ለዩቲዩብ ስለሆነ የምፈልገው ዙም አረጋዋለሁ። በቃ አሁን እንደዚህ ተስተካከለልኝ። ለዩቲዩብ በዩቲዩብ ትክክል ነው የሆነልኝ። እንድከፈልክ ማቅረብ ከፈልክ እንደዚህ ቀረብ ማድረግ እችላለሁ። ከዛ ራይት አረግና ባክ ብዬ ወጣለሁኝ። አሁንም ወደ ኋላ መለሳለሁ ማለት ነው። ቀጥታ አሁን የምፈልገው ምንድነው? ፊልተር እፈልጋለሁ። ፊልተር አሁን ፊቴን የሚያሳምር ቀላ የሚያደርግ ምናምን ፊልተር እፈልጋለሁ። ፊልተር ይላል እሱ ጋር። ይሄን ፊልተር ጋር ትገቡና እዚህ ጋር ሰርች እያደረገ ነው። ጠብቁት። የቱን ነው የምትፈልጊው አለ። በብር የሚጠይቅ አለ። ብር እንዳትነኩ። በብር የሚጠይቀው ፓሮ እዚህ ጋር ሰማያዊ ምልክት አለ። እዚህ ጋር አሁን በብር የሚጠይቅ ካለ አሳያችኋለሁ። እዚህ ጋር ግን እስካሁን በብር አላሳየኝም። ስለዚህ እኔ ፊቴን እንዲያሳምርልኝ ለኔ ይመቸኛል ያልኩትን አንድ የፊት ከለር እመርጣለሁኝ። የማይመቸኝ ከሆነ መቀየር ትችላላችሁ እናንተ። ግን እኔ እናንተን ለማሳየት ስለሆነ ቀየር አድርጌ ያሳያችኋለሁኝ። እስካሁን ኦኬ አላልኩትም፣ እየመረጥኩ ነው። ኦኬ ስለው ራይት ጋር ያሳየኛል። እስካሁን ይሄም ጥሩ አይደለም። እስኪ ለኔ ከለር የሚሄድ ይሄ የተሻለ ነው እስካሁን ካየዋቸው። እስኪ እንጠቀም። ይሄ ግን ያምራል፣ ለኔ ከለር ይሄዳል። እስኪ እቺ ልጠቀማት ደግሞ። እቺም ብዙ ማትረፋ። እቺ ልጠቀማት፣ ብዙ ጊዜ ተጠቀማታለሁ እቺን ከለር።
ኦኬ እስኪ ከዚች ግን እቺ የተሻለች ናት። ቅድም ያየኋት የትኛዋ ናት? እቺ ከለር የተሻለች ናት። ራይት አድርጌ ወጣሁኝ። ከዛ እዚህ ጋር ዙም አረጋዋለሁ እንዳልነገርኳችሁ እዚህ ጋር ከታች አለ አይደል የመጨረሻው መስመር እዚህ ጋር ይታያችኋል። 100 ላይ ያመጣዋለሁ። ከዛ እዚህ ጋር ስገባ አንድ ነው ፊልተር የተጠቀምኩት። አሁንም ለመድገም ስፈልግ እዚህ ጋር በቀኝ በኩል ሁለት ሰረሰረዞች አድቪሽ የሚላለ ADGUST የሚላለ እሱን ትጫኑታልና ሌላ ፊልተሮችን ተጠቀሚ ይለኛል። እንግዲህ ሌላ ፊልተሮችን እስኪ ልምረጥ። እነዚህን ደግሞ የተሻሉ ሆኖ ካገኘኋቸው ቪዲዮን የሚያሳምሩ ከሆኑ ቀጥላለሁ። አይ ከሆነ ደግሞ አልፈልግም ብዬ ባግ ብዬ መለሳለሁ ማለት ነው። ይሄ ነገር አልተመቸኝም። ስለዚህ የቅድሙ ፊልተር የተሻለ ስለሆነ ወደ ቅድሙ አመራለሁኝ። ፊልተር የሚለው ጋር ማለት ነው። ፊልተር የሚለው ጋር ገብቻለሁኝ። ፊልተር የሚለው ጋር ገብቻለሁ። ስለዚህ የቅድሟ ፊልተር ለፊት የምታምር ስለሆነ እሷን መርጬ እወጣለሁ። እንዳይረዝምማችሁ ቪዲዮን አጠር ለማድረግ ሞክራለሁ። ከዛ በኋላ ይሄ ሌላ ፊልተር መጨመር ከፈለጋችሁ እዚህ ያሳያችሁ ጋር አድ ምን ይለው ጋር ትመጡና እነዚህ ክቦቹ ነገሮች አሉ። እነዚህ ክብ ነገሮች አሁን ፓሮ የሆነውን ማሳያችሁ እዚህ ጋር ነው። ተመልከቱኝ። አሁን እዚህ ጋር ፓሮ የሆነውን ብር የሚያስከፍለውን ማለት ነው። 10 ደቂቃ ስላልኩኝ እንዳይረዝም አጠር አርገው ከዚህ በፊት የሰራሁት ቪዲዮ አለ፣ ግን እንደዚህ ፊልተር ምናምን የተጠቀመ አይደለም የሰራሁላችሁ። ይሄው እቺን ትይዙና እዚህ ጋር የጨረቃ ክብ ሆና ሰረሰር። እነዚህ ክፍያ ናቸው። 1 2 3 እስከ 3 የሚያሉት ክፍያ ናቸው። ስለ አራተኛዋን ነካና ቀጥታ ረዘም ማረጋታለሁ። ነጭ አረገኝ። እንደዚህ ሳረገው እንደዚህ ደብዘዝ እያለ መጣ። በቃ እዚህ ጋር አንድ ላይ ላርገው አይሻልም? ወደዚህም ሳረገው ነጭ ሆነ። በቃ እዚህ ጋር ላርገው አንድ ላይ 0 ላይ ላርገውና ቀጣይ ቀጣዋን ክብ ማለት ነው። እሷ ታቀላለች ቀላለ። ከዛ ቀጣይ ሶስተኛውን ስነካ ትንሽ እሱ ፊታችሁን ያጸዳል ማለት ነው። እንግዲህ የተለያዩ ነገሮች መጨመር ትችላላችሁ። ከለር አረንጓዴ፣ ቢጫ ምናምን ባክሳይድ ምናምን መቀየር ትችላላችሁ። ቪዲዮ እንዳይረዝምባችሁ እኔ በቃ በእንደዚህ ልወጣ ነው። በቃ ይሄ የተሻለ ነው፣ ደህና ነው፣ ምንም አይልም። ስለዚህ እንደዚህ በቃ እቺ ሀሪፍ ናት። ራይት አድርጌ ወጣሁኝ። 3 ፊልተር ናቸው የተጠቀምኳቸው ፊልተሮች እንግዲህ እንደምታዩቸው ማለት ነው። ሌላ ፊልተር መጠቀም ትችላላችሁ። እኔ ለእናንተ ቪዲዮ ይሄንን ድምጽ ማጥፋት ከፈለጋችሁ ማጥፋት ትችላላችሁ። እንዴት እንደሚጠፋ አሳያችኋለሁ እዚህ ጋር። ከዛ ምን ታረጋላችሁ? ባክ ሳይድ እኔ ተመልሻለሁ፣ ወጥቻለሁ ከሁሉም። እዚህ ጋር ይሄን ድምጽ ማጥፋት ከፈለኩኝ እዚህ ኤዲቲንግ የሚለው ይታያችኋል። ይሄ የድምጽ ምልክቱ አለ፣ የሳውንድ ምልክቱ ቮይስ የሚለው እዚህ ጋር ላረጋና ዘጋውና በቃ እንደዚህ ራይት አድርጌ እወጣለሁ። አሁን ድምጽ የለም፣ ይኸውላችሁ ከፍቼዋለሁ። ድምጽ የለም፣ ምንም አይነት ድምጽ የለም። ኤዲቲንግ ማድረግ ከፈለጋችሁ ድምጽ ማስገባት ከፈለጋችሁ ይቻለች። እቺ ድምጽ ምልክቷ ይታያችኋል። አውዲዮ የሚለው ጋር ተገቡና እዚህ ጋር ቪዲዮ እዚህ ጋር ድምጽ ታስገባላችሁ። ይሄን አሁን ድምጽ ለማስገባት ስለፈለግ 1 2 3 ብሎ ይቆጥራል። ይሄው ይሄ እንደዚህ እጫ ነውና ይታያችኋል ቮይሱ ራሱ ራይት አረጋዋለሁ። ከዛ ለእናንተ ለማሰማት ይሄው ሰላም ጤና ይስጥልኝ ውድና የተከበራችሁ፣ ይሄው ሰምታችሁታል። እንግዲህ ይሄ አለ ማለት ነው ድምጼ። ኦኬ ሌላ ምንድነው? ጽሁፍ መጻፍ ከፈለጋችሁ እዚህ ጋር ቴክስት የተለያዩ ቴክስቶችን ማስገባት ከፈለጋችሁ እዚህ ጋር የተለያዩ ቴክስቶችን መጻፍ ትችላላችሁ። እኔ እንዳላስረዝማባችሁ ቴክስት አልጽፍም፣ እወጣለሁ። ከዛ ሌላ ብዙ ምንድነው ኢፌክቶች የምታገኙት ይሄው እዚህ ጋር ኢፌክት የሚላለ እዚህ ጋር የተለያዩ ነገሮችን ይሄ ነው። ለምሳሌ ከለር እንደዚህ በጥቁር አርጎ እንዲያመጣልኝ ይሄው እኔ እንደዚህ እንዲያረግልኝ ከፈለኩ፣ ከዛ በቀይ እንዲያረግልኝ ከፈለኩ፣ ከዛ እንደዚህ ክብ እያደረገ እንዲያመጣልኝ ከፈለኩኝ እዩ እንደዚህ በስልክ ይታያችኋል። ፓሮ የሚላለ ፓሮ እንዳትነኩ አማና። ፓሮ የሚለው የክፍያ ነው። ፓሮ የሌለውን ግን መጠቀም ትችላላችሁ። ስለዚህ እንደዚህ ትጫናላችሁ። ይሄን ከፈለጋችሁ መሳብ ትችላላችሁ እስከ መጨረሻው እንዲሄድላችሁ፣ ከፈለጋችሁ ማሳጠር ትችላላችሁ። እንደፈለጋችሁ እነዚህን እንትኖች ለራሳችሁ መጠቀም ትችላላችሁ። አድርገን ያሳየዋችሁ። ኦኬ ሌላ ምንድነው? ከኢፌክት ውጭ ደግሞ ሌላ ስቲከር ኦቨርቴክ እንዴት ነው የማረገው እንትሉት ከሆነ ኦቨርላይን ነው የሚባለው፣ ግን ኦቨርቴክ ነው የሚለው። ኦቨርላይን የምታረጉ ለምሳሌ እዚህ ቪዲዮ ላይ ሌላ ቪዲዮ መጨመር ከፈለጋችሁ እንዴት ነው የምጨምረው ለሚለው ላሳያችሁ። እዚህ ጋር ኦቨርላይን የሚለውን ተጭኜ ሌላ ቪዲዮ ላመጣ ነው። ይሄው አሁንም ደንሽ ተጭኛለሁ። ሌላ ቪዲዮ ላምጣ ብላ አሁን ፎቶ ላምጣና ላሳያችሁ። አሁን የራሴን ፎቶ ላምጣ። አሁን ይቺን ፎቶ ላምጣት፣ ለምሳሌ ይቺን ፎቶ ላምጣትና እዚህ ጋር ልጨምራት ነው። ይሄው ቶሎ ፈጠን እንድል ማለት ነው። ይሄው እዚህ ጋር በጎን በኩል አድርጌ እንደዚህ ማስረዘም እችላለሁ፣ ዙም ማድረግ እችላለሁ፣ በእጄ ማሳጠርም እችላለሁ ማለት ነው። ይሄው ታምራለች። በቃ አለቀ። እንደዚህ መሳብ ከፈለኩ እስከ መጨረሻው እንደዚህ አባርጌ መሄድ እችላለሁ ማለት ነው።
ሌላ ምንድነው ስቲከር ነው የቀረ ከዚህ በኋላ አጠር አድርጌ ላሳያችሁ ስቲከር እዚህ ጋር ስቲከር የሚላል እዚህ ጋር ስቲከር የሚላል እዚህ ጋር ተመጣላችሁ የተለያዩ ስቲከሮች አሉ የክፍያሉ ቡድን ክፍያሉ የክፍያዎቹን አሁንም እንዳትነኩ ብያችኋለሁ አሁን ግን ይሄን ሰሞን ከብከት ካለ ክፍያ በጣም ብዙዎችን እያወረደ ነው ያው እዚህ ጋር የተለያዩ አሻንጉሊቶችን መጠቀም ትችላላችሁ ለምሳሌ ሰብስክራይብ የሚል ተጠቀም ልበላችሁ አንድ ቶሎ ፈጠን እንዲል ሰብስክራይብ የሚል እዚህ ጋር መጣሁኝ ይሄው እዚህ ጋር ከስር ጋር አደረኩ ከዛ ይሄ እስመጨረሻው ሰብስክራይብ የሚለው እንዲሄድልኝ ከፈለኩ ይሄው በእጃችሁ ይዛችሁ ይሄን መገጠት ነው ለመጀመሪያ ጊዜ ልትቸገሩ ትችላላችሁ ላይ ገተታችሁ ይችላል ግን ቆይታችሁ 2 ጊዜ 3 ጊዜ ኤዲቲንግ ማድረግ ስትጀምሩ ይገተታችኋል ማለት ነው ስለዚህ በልክ ማድረግ ከፈለጋችሁ ይሄው እኔ በልኩ ነው ያደረኩት ያው በቃ ምንም አይነት እንዳይረዝም እንዳያጥርም ይሄው እንደስከ መጨረሻው ድረስ ይሄ ይሄዳል ሰላም ጤና ይስጥ ስላለ ቅድም ልዝጋውና ይሄው ላሳያችሁ ይሄው ኦቨርቴኩም አለ ሰብስክራይብ የሚለውም አለ ሁሉም አለ ስለዚህ እንደዚህ አርጋችሁ ባጭሩ መስራት ትችላላችሁ ሌሎች መስራት ከፈለጋችሁ ደግሞ በሌላ በፓርት 2 ወይም በፓርት 3 ይመጣላችኋለሁ ለዛሬ ግን ይሄ ይበቃችኋል አሰላሙ አለይኩም ወራህመቱላሂ ወበረካቱ ላይክ እና ሰብስክራይብ ሼር ኮሜንት ማድረጋችሁን አትርሱ ለአዳዲስ ዩቲዩበሮች ደግሞ ሼር አድርጉላቸው ማለት ነው